የቪዲዮ ኤዲቲንግ ጥቅም በዚህ ጊዜ የሚወራ አይደለም። ምክንያቱም አብዛኛው ኮርስ ሻጭ ከ3000 እስከ 12000 ባለው ሬንጅ ውስጥ እያስከፈለ የሚያስተምራችሁን ትምህርት ነው በነፃ ማስተምራችሁ። በውጭ ሀገር እንደ አፕወርክ፣ እንደ ጉሩና እንደ ፋይበር ያሉ ዌብሳይት እና አፕሊኬሽኖች ላይ ከሀገር ውስጥም ደግሞ እንደ አፍሪወርክ ያሉ ዌብሳይት እና የቴሌግራም ቦቶች ላይ ስራ በቪዲዮ ኤዲቲንግ ስኪል የምታገኙበት ሁኔታ ይፈጠራል ማለት ነው። ሰላም፣ እንኳን ወደ ናቲ ዲጂታል አካዳሚ በሰላም መጣችሁ። እኔ ናቲ ይባላለሁ። በዚህ ቻናል ላይ የተለያዩ የዲጂታል ክህሎቶችን የቪዲዮ ኤዲቲንግ ስኪልና እንዴት ኦንላይን ላይ ገንዘብ እንደምናገኝ አብረን ምንማር ይሆናል። ይህ ቪዲዮ ስለ አዶቤ ፕሪሚየም ፕሮ ነው የምናየው። ፕሪሚየም ፕሮ ሲታይ ከባድ ሊመስል ይችላል፣ ግን ቀላል ነው። በቀላል መንገድ አስተምራችኋለሁ ማለት ነው። እሺ፣ በመጀመሪያ ላፕቶፓችን ወይም ኮምፒውተራችንን እንከፍታለን ማለት ነው። ከዛ በመቀጠል አዲስ ፎልደር መክፈት ይኖርብናል። አዲስ ፎልደር ለመክፈት የማውዛችንን ራይት ክሊክ እንጫንና ከታች እንደዚህ እንደምነከው ኒው እንለውና ከዛ ወደ ላይ በመሄድ ፎልደር የሚለውን ነክተን አዲስ ፎልደር እንከፍታለን ማለት ነው። ከዛ ስሙን ማስተካከል አለብን። እዚህ ጋር ኒው ፎልደር ነው የሚለው። ከዛኛ ቪዲዮ ኤዲቲንግ እንለዋለን፣ ከሌላ ፋይል ጋር እንዳይደባለቅብን ማለት ነው። ስም እንሰጠዋለን። ከዛ እንደዚህ ቪዲዮ ኤዲቲንግ ካልነው በኋላ ወደ ውስጡ ደብል ክሊክ በማድረግ ወይም ሁለቴ በመንካት እንገባለን ማለት ነው። ከዛ እንደዚህ ስናየው ባዶ ነው፣ ምንም ነገር አያሳየንም፣ ምክንያቱም አዲስ ፎልደር ስለከፈትን። ከዛ እዚህ ጋር መሆኑ ፎልደር መክፈት አለብን። እዚህ ጋር እንደምነካው ቅድም እንደከፈታችሁት ራይት ክሊክ በመንካት ኒው ፎልደር ብለን ከፍታለን። ከዛ እዚህ ጋር እንደዚህ ቪዲዮ እንለዋለን። ከዛ በመቀጠል አውዲዮ እንላለን። ከዛ ኢሜጅ እንላለን፣ ምክንያቱም ኤዲት ስናደርግ የሚያስፈልገን ቪዲዮ ያስፈልገናል፣ አውዲዮ ያስፈልገናል፣ ፎቶ ሊያስፈልገን ይችላል። ስለዚህ አውዲዮ፣ ኢሜጅ እና ቪዲዮ እንከፍታለን ማለት ነው። አዲስ ፎልደር ለሁሉም። ከዛ በመቀጠል እዚህ ጋር አሁን ፕሮጀክት እና ኤክስፖርት ብለን እንከፍታለን። ፕሮጀክት የሚያስፈልገን እየሰራን ያለነውን የአዶቤ ፕሮጀክት እዚህ ውስጥ ለማስገባት ነው። ኤክስፖርት ደግሞ መጨረሻ ላይ ኤክስፖርት የምናደርገው ቪዲዮ እንዳይጠፋብን እዚህ ውስጥ እንዲቀመጥ የምናደርግበት መንገድ ነው። እሱን ቀስ በቀስ አሳያችኋለሁ። ከዛ እንደዚህ አድርገን ከከፈትን በኋላ ጨረስን ማለት ነው። ቀጣዩ ስራ ምንድነው የሚሆነው? ውስጣቸው እየገባን ቼክ እናደርጋቸዋለን። ሁሉም ባዶ ነው ያላቸው። ከዛ በመቀጠል እዚህ ጋር አውዲዮ ላይ እንገባለን ማለት ነው። እንደምታዩት እዚህ ጋር ባዶ ነው። ከዛ እየወጣን ሁሉም ጋር እንገባለን፣ ምክንያቱም ሁሉም ባዶ ነው ሊሆን የሚችለው፣ ምክንያቱም አዲስ ፎልደር ስለከፈትን ማለት ነው። ከዛ በመቀጠል ከዚህ እንወጣለን ማለት ነው። እዚህ ጋር እንደምታዩት ሚኒማይዝ እናረጋትና እንወጣለን ማለት ነው። እዚህ ጋር እኔ አዲስ ፎልደር ከፍቻለሁ። ያወረድኳቸውን ቪዲዮዎች፣ ፎቶዎች እና አውዲዮዎች አሉ ማለት ነው። ከዛ እዚህ ጋር እንደምታዩት ቪዲዮዎች አሉ እዚህ ጋር። ከዛ ሰሌክት አረግና የት ነው የምንወስደው? ቅድም ቪዲዮ ብለን የከፈትነው ቦታ ላይ ማለት የምንወስደው። እዚህ ጋር እንደምታዩት 4 የቪዲዮ ፋይል ኮፒ ያረጋለሁ ማለት ነው። ራይት ክሊክ በመንካት ኮፒ ያረጋለሁ። እንወጣና ቪዲዮ ኤዲቲንግ ብለን የከፈትነው ፎልደር ውስጥ ቪዲዮ የምትለው ውስጥ ነው የምንሄደው። አሁን ቪዲዮ ኮፒ ስላደረግን ቪዲዮ የምትለው ውስጥ ገብተን ፔስት እናደርገዋለን ማለት ነው። አሁን ቪዲዮ ፋይል ውስጥ ቪዲዮዎቻችን አሉ ማለት ነው። እንደምታዩት እዚህ ጋር ቪዲዮዎቻችን ተቀምጠዋል። ከዛ አሁንም እንደምታዩት እዚህ ጋር አውዲዮ ላይ ምንም የለም፣ እንወጣለን ማለት ነው። ከዛ በመቀጠል አሁንም ከታች ያለችው ፋይል ስቶክ ቪዲዮ የምትለው ውስጥ ነው የኔ ፋይሎች ያሉት ማለት ነው። ከዛ እዚህ ጋር አንድ አውዲዮ አለኝ፣ እሱን ኮፒ እናደርጋለን ማለት ነው። ራይት ክሊክ በመጫን ኮፒ ካረግን በኋላ መልሰን አዲስ የከፈትነው ፎልደር ውስጥ ገብተን አውዲዮ ኔት ነው የምናደርገው። አሁንም አውዲዮ ውስጥ ነው ፔስት የምናደርገው ምን ገለብጠው ማለት ነው። እዚህ ጋር ተሳስቶ የቀደሙንም ኮፒ ስላደረገው ነው። እኛ የምንፈልገው ግን አውዲዮን ስለሆነ ቪዲዮን እናጠፋዋለን ማለት ነው። አንድ ላይ ማድረግ የለባችሁ። ቪዲዮን ቪዲዮ ውስጥ፣ አውዲዮ ውስጥ እና ኢሜጁን ደግሞ ኢሜጅ ውስጥ ነው ማድረግ ያለባችሁ።
ከዛ ወዲህ ውስጥ እዚህ ጋር ገብቶልናል። አንዱ ቪዲዮ ውስጥ እንደዚህ እንደምታዩት ይኖራል። ቪዲዮ ውስጥም ኢሜጅ ውስጥ የለንም ማለት ነው። አሁንም ተመልሰን እንወጣለን ማለት ነው። ከዛ ወጥተን ኢሜጅ እዚህ ጋር ሁለት ፎቶ ነው ያለን እኛ ወርነው ይሄና እዛ ጋር የፓሮቷ ማለት። ከዛ ስለዚህ እነዚህ ከላይ ሰሌክት አድርጎብኝ ነው እዚህ ጋር ፓሮቷንና ይሄ የመርከቡን ኮፒ እናደርጋለን ማለት ነው። ኮፒ ባጭሩ ኮንትሮል ፕላስ ሲ በመንካት ኮፒ ያደርግላችኋል። ከዛ እዚህ ጋር መታችሁ ኮንትሮል ፕላስ ቪ ስትሉ ፔስት ያደርግላችኋል ማለት ነው። አሁን ሁሉንም ማስገብተን ጨርሰናል ማለት ነው። ቪዲዮ፣ ኢሜጅ፣ አውዲዮ ስላስገባን ከዛ ሚኒማይዝ አድርገን ከላይ እንወጣለን ማለት ነው። ከዛ በመቀጠል የት ነው የምንሄደው? አዶቤ ፕሪሚየም ፕሮ አፕሊኬሽን ውስጥ ነው የምንሄደው። እንደምታዩት እዚህ ጋር አፕሊኬሽኑን ደብል ክሊክ አድርገን እንገባለን ማለት ነው። ከዛ አፕሊኬሽኑ ሲከፍት ይሄን ይመስላል ማለት ነው። ከዛ በመቀጠል እንደምታዩት እዚህ ጋር ድሮ የሰሯቸው ፋይሎች ናቸው። ቀናቶቹ ይናገራሉ። ከ3 ቀን በፊት፣ ከ27 ቀን በፊት፣ ከ4 ወር በፊት እያለ ይነግረናል ማለት ነው። ከዛ እዚህ ጋር ኒው ፕሮጀክት እና ኦፕን ፕሮጀክት የሚላለ ኦፕን ፕሮጀክት የምንለው የጀመርነው ከዚህ በፊት የምንሰራው ፋይል ስለሆነ እሱን ተወን አዲስ እንከፍታለን ማለት ነው። ኒው ፕሮጀክት የሚለውን እንነካለን። ከዛ ከላይ ኔም የሚላለ ስም እንሰጠዋለን ማለት ነው። ከዛ ዝም ብለን ቪዲዮ ኤዲቲንግ እንለዋለን ማለት ነው። ከዛ እዚህ ጋር ከታች እንደምታዩት ሎኬሽን የሚላለ ሎኬሽን የሚለው እኛ የምንሰራው ቪዲዮ የት ነው የሚቀመጠው? ቅድም ፕሮጀክት ስላችሁ ካስታወሳችሁ እዛ ፕሮጀክት የምትለው ውስጥ ነው ምን ከተው ማለት ነው። ከዛ ከጎን ብራውዘር የሚለውን ነከውና እዛ ውስጥ እንገባለን ማለት ነው። ከዛ ዲስክቶፕ ላይ ነው የምንገባው። ዲስክቶፕ ላይ ክሬት ስላደረግን ከዛ ዲስክቶፕ ላይ ገብተን ቅድም የመጀመሪያው ፋይል ምን ብለን የከፈትነው ቪዲዮ ኤዲቲንግ እዛ ውስጥ እንገባለን። እዛ ውስጥ ገብተን ደግሞ ፕሮጀክት የምትላለች ትዝ ይላችኋል። አውዲዮ ኢሜጅ ፕሮጀክት ብለን የከፈትነው ፕሮጀክት ውስጥ እንገባለን። ከዛ በመቀጠል ሰሌክት ፎልደር እንለዋለን። አሁን ቪዲዮአችንን ኤዲት ካረግን በኋላ ወይ ነገ ወይ ከነገ ወዲያ መቀጠል ብንፈልግ የት ነው ሄደን የምናገኘው? ወይም የት ነው ሴቭ የሚሆነው? ፕሮጀክት የሚለው ላይ። ከዛ ኦኬ ብለን እንገባለን ማለት ነው። እዚህ ጋር እንደምታዩት 4 መስታወቶች ወይም 4 ክፍሎች ይታዩናል። ከዛ ስፋታቸውን ወደ ላይ ርዝመታቸውን መለጠጥ እንችላለን ማለት ነው። እንደዚህ ወደ ጎን እያደረግን መስመሯን በመያዝ ማለት ነው። ከዛ አሁንም መስመሯን ይዘን ጫን በማለት ወደ ላይ ወደ ታች ማድረግ እንችላለን ማለት ነው። አሁንም እዚህ ጋር እንደምታዩት ጥግ ላይ ያለው ስለጠበበ እሱንም ወደ ጎን በማድረግ እኛ እንደሚመች እናደርገዋለን ማለት ነው። ከዛ እዚህ ጋር ከላይ የምታዩት ክፍል ቅድመ ማያ ይባላል። የምናስገባውን ቪዲዮ ቀድመን የምናይበት ቦታ ነው። ይሄኛው ደግሞ ኤዲት ያደረግነውን ቪዲዮ የምናይበት ቦታ ነው ማለት ነው። ከዛ በመቀጠል ደግሞ ታች ያለው ደግሞ ይሄ ታይም ላይን ይባላል። ይሄ ደግሞ ኤዲት የምናደርግበት ክፍል ወይም ኤዲት የምናደርግበት ቦታ ነው። በጥግ ጋር ደግሞ ያለው እቺ ደግሞ ፋይል የምናስገባበት ቦታ ናት ማለት ነው። ከዛ ጥግ ጋር በመሄድ ፋይል የምናስገባበት ቦታ ላይ እቺ የምትመለከቷትን ፋይል ኒው ቢን የምትሏን በመንካት አዲስ ፋይል እንከፍታለን ማለት ነው። ከዛ ቢን የምትሏን ስም በማጥፋት ቪዲዮ እንለዋለን ማለት ነው። ምክንያቱም እዛ ቅድም ያስቀመጥናቸውን ቪዲዮ እዚህ ላይ መገልበጥ ስላለብን እንዳይምታታ ቪዲዮ እንለዋለን። ድጋሚ እንከፍታለን ማለት ነው። አውዲዮ እንለዋለን። ከዛ ደግሞ ኢሜጅ እንላለን ማለት ነው። እንደዚህ ኒው ቢን እየፈጠርን ማለት ነው። ራይት ክሊክ አድርገንም ኒው ቢን መንካት እንችላለን። ከታች ደግሞ ፋይል የምትለዋንም እንደዚህ ነክተን አዲስ ፋይል መፍጠር እንችላለን ማለት ነው። ከዛ እዚህ ጋር እንደ ፈጠርን ካየን በኋላ ወደ ፋይል ውስጥ እንገባለን። ቪዲዮ የሚለው ውስጥ እንገባለን። ከዛ እዚህ ጋር ራይት ክሊክ በመንካት ኢምፖርት ምትል ይመጣልናል ማለት ነው። ቪዲዮ እናስገባለን ማለት ነው። ኢምፖርትን ተጭነን አሁን ወዴት እንሄዳለን? ወደ ዲስክቶፕ። ምክንያቱም የኛ ፋይል ዲስክቶፕ ላይ ስላለ ከዛ ወዴት እንሄዳለን?
ወደ ቪዲዮ ኤዲቲንግ፣ ከዛ ወደ ቪዲዮ፣ ምክንያቱም የቪዲዮ ፋይል ነው የከፈትነው። ከዛ እነዚህን ፋይሎች ሁሉንም ሰሌክት ካረግን በኋላ ኦፕን እንለዋለን ማለት ነው። ከዛ ኦፕን ስንለው ሁሉንም ያስገባልናል ማለት ነው። ከዛ እንደምታዩት የቪዲዮ ፋይላችን ላይ ሁሉም ቪዲዮዎች ገብተዋል ማለት ነው። ከዛ እዚች ጋር ከታች ጋር እንደምታዩት ሊስት ቪው፣ አይከን ቪው እና ፍሪ ፎርም ቪው የሚላለ የቪዲዮአችንን አቀማመጥና እኛ እንደሚመቸን ነው የሚያሳየን ማለት ነው። ቪዲዮ ሲበዛ አብዛኛው ጊዜ ሊስት ቪው ወይም ሊስትድ ቪው ብንለው አሪፍ ነው፣ ለማየት ይመቸናል ማለት ነው። ከዛ ተመልሰን እንወጣለን። ቪዲዮውን አስገብተናል። አሁን ወዴት እንሄዳለን? ወደ አውዲዮ ከገባን በኋላ ራይት ክሊክ በማድረግ ኢምፖርት እንነካለን ማለት ነው። ከዛ ወዴት እንሄዳለን? ወደ ዲስክቶፕ፣ ከዛ ወደ ቪዲዮ ኤዲቲንግ፣ ከዛ ወደ አውዲዮ እንሄዳለን ማለት ነው። ከዛ ክሊክ በማድረግ ኦፕን እንለዋለን። ከዛ አውዲዮ ላይ ያስገባልናል ማለት ነው። ከዛ እንወጣና እንመለሳለን። ከዛውንም ወደ ኢሜጅ እንገባለን። እንደዚሁ ኢምፖርት እያልን ወደ ዲስክቶፕ በመሄድ ቪዲዮ ኤዲቲንግ ውስጥ በመግባት ኢሜጅ ውስጥ ገብተን ያሉንን ፎቶዎች ክሊክ በማድረግ ኦፕን እንለዋለን ማለት ነው። ከዛ እዚህ ጋር ቪዲዮም አውዲዮም ሁሉንም አስገብቶ ጨርሶልናል ማለት ነው። ከዛ እንደምታዩት እዚህ ጋር ሁሉም ፋይላችን የተሟላ ነው ማለት ነው። አሁን በመቀጠል ፋይላችንን ያሳየናል ወይም ያጫውትልናል የሚለውን እናያለን ማለት ነው። ከዛ ቪዲዮ ላይ ገብተን ደብል ክሊክ ስናደርገው ከላይ ይከፍትልናል፣ ቅድመ ማያ ያልኳችሁ ላይ ማለት ነው። ከዛ እንደዚህ ቪዲዮ ሙሉ መስራቱን ቼክ አድርገን ስንጨርስ ወይም ቪዲዮ ሙሉ መሆኑን አይተን ስንጨርስ ከዛ ወደ ሌላ ቪዲዮ እንሄዳለን ማለት ነው። እንደዚህ እያደረግን ሁሉንም ቪዲዮ እናያለን። ከዛ በመቀጠል ተመልሰን እንወጣና አዲስ ፋይል እንከፍታለን ማለት ነው። እዛው ቅድም የከፈትን ውስጥ ኒውቢን ምትለዋን በመንካት አዲስ ፋይል ክሬት እናደርጋለን ማለት ነው። ከዛ ስሙን እንቀይረዋለን። ስሙ ምን እንለዋለን? ሲኩዌንስ እንለዋለን ማለት ነው። ሲኩዌንስ ማለት ትርጉሙ ወይም ለምን ይጠቅመናል ማለት ፋይላችንን ወይም ቪዲዮአችንን ምናቀናጅበት ቦታ ነው ማለት ነው። ለምሳሌ አሁን ክላይንታችን የ50 ደቂቃ ቪዲዮ ሰጥቶን እኛ ኤዲት አድርገን ደልተን የ25 ደቂቃ ቪዲዮ ካደረስነው በኋላ ክላይንታችን ወይም ማሰሪያችን የ30 ደቂቃ ቪዲዮ ነው የምፈልገው የ25 ደቂቃ ቪዲዮ አልፈልግም ቢለን ያኔ ከሲኩዌንስ ውስጥ ነው የምንወጣው ማለት ነው። ቪዲዮአችን በየቀኑ ሴቭ ማድረግ አለብን ሲኩዌንሳችን ውስጥ። እሱን በሌላ በሁለተኛ በሶስተኛ ቪዲዮ አብረን የምናየው ስለሆነ እሱ ችግር የለም። ከዛ እንደዚህ ቪዲዮአችን ላይ እንገባና የቱን ቪዲዮ ቀድመን እንደምናስገባ ወይም ሲኩዌንስ እንደምንፈጥር እናያለን ማለት ነው። ከዛ ይሄ ሊስት ቪው ስለማያሳየን በደንብ ወደ አይከን ቪው እንቀይረዋለን ማለት ነው። ከዛ እንደዚህ ሰፋ ብሎ ከታየን በኋላ ጫን ብሎ በመያዝ ወዴት እንወስደዋለን? ወደ ታይም ላይን፣ ወደ ቪዲዮ ኤዲት ማድረጊያችን ቦታ ማለት ነው። ከዛ እንደዚህ ቪዲዮአችንን ቼክ እናደርጋለን ማለት ነው። መጀመሪያ ላይ ያስገባነው ቪዲዮ እንደምታዩት ከሆነ 2 ጊዜ ሆኗል። ከዛ ከስር ያለውን ታች እንደዚህ አይነት ምልክት ያለውን ራይት ክሊክ በማድረግ ከት እንለዋለን ማለት ነው። ከዛ እንወጣና የት ውስጥ ነው የምናስገባው? ከት ያልነው ሲኩዌንስ ውስጥ። ከዛ ፔስት እናደርገዋለን ማለት ነው እዚህ ውስጥ። ከዛ መልሰን ደብል ክሊክ እናደርገዋለን። አያችሁ ሲኩዌንስ ውስጥ አሁን ምንም የለም፣ ባዶ ሆኗል። ሲኩዌንስ ውስጥ ገብተን ደብል ክሊክ ስናደርገው እዚህ ታይም ላይን ወይም ቪዲዮ ኤዲቲንግ ውስጥ ገባ ማለት ነው። ከዛ ከላይ እንደምታዩት ደግሞ እዚህ ጋር ቅድመ ማያ አለ፣ ኤዲት ያደረግነው የምናይበት አለ፣ ኤዲት የምናደርግበት ቦታ አለ፣ ፋይላችን ቦታ አለ ማለት ነው። እዚህ ጋር ደግሞ የምታዩት ቀጭኗ መስመር በአንቀሳቀሷ ቁጥር ቪዲዮን ታስኬደዋለች፣ ትመልሰዋለች። የምንፈልገው ቪዲዮ ላይ ለማቆም እሷን ቀጭን መስመር ወይም ማስመሪያን ይዘን ነው የምንፈልገው ቪዲዮ ቦታ ላይ የምናቆመው ማለት ነው። እሱም በቀጣይ ቪዲዮ በደንብ አሳያችኋለሁ ማለት ነው። ለመጀመሪያ ክላስ ይበቃናል። ቀለል አድርጌ ለማስረዳት የሞከርኩ መሰለኝ። እንደ መጀመሪያ ትንሽ ግራ ሊገባ ይችላል፣ ግን በፕራክቲስ የሚመጣ ነገር ስለሆነ ቀጣይ ክፍል ላይ ስንሄድ
በደንብ አስተምራችኋለሁ ማለት ነው። ሁሌ ከሰራን በኋላ ኮንትሮል ፕላስ ኤስ እያደረግን በመንካት ሴቭ ማድረግ አለብን ማለት ነው። ኤፒሶድ 1 ይሄን ይመስላል ማለት ነው። ኤፒሶድ 2 ደግሞ ስለ ካቲንግ ወይም ቪዲዮ ስለ መቁረጥ ነው የምንማረው ማለት ነው። እና አውዲዮ እንዴት እናስገባለን የሚለውን ነገር አብረን እናያለን። ኤፒሶድ 2ን ሰብስክራይብ አድርጋችሁ ጠብቁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ ወይም ቴሌግራም ላይ በመውራት በማንኛውም ሰዓት መልስላችኋለሁ ማለት ነው። አመሰግናለሁ።